ህመምሽን ለማንም ሰው አትናገሪ። ማንም ግድ አይሰጠው። ህመምሽ ላይ በጭራሽ እንዳታማረሪ። ለምን እኔ ላይ ለምን እኔም ብቻ ብለሽ በጭራሽ እንዳታማረሪ። እንደውም ለችግርሽ ማለት ያለብሽ እንደገና ሞክረኝ ማለት ነው ያለብሽ። እጅ መስጠት የሚባል ነገር የለም በጭራሽ። እጅ የሰጠሽና ተስፋ የቆረጥሽ ቀን ማንም ዞር ብሎ አያይሽም። ላንቺም ግድ የሚሰጠው ማንም የለም። ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም፣ የግድ ነው። ጠንካራ ስትሆኚ ደግሞ ለጥንካሬሽ ማንም ሰው አያስፈልግሽም። አንቺ ብቻ በቂ ነሽ። ለብቻው ጠንካራ የሆነን ማንም ሊሰብረው አይችልም። በሰው ላይ ተደግፎ የጠነከረና የበረታ ግን የሰው ልጅ ሸምበቆ ነውና ሲሰበር ወይም አዳልጦት ሲወድቅ ይዞሽ ገደል ይገባል። መመኪያ፣ ምርኩዝ፣ መደገፊያ ሁሉ አንድ ፈጣሪ ብቻ መሆኑን መቼም ቢሆን መርሳት የለብሽም። የሰው ልጅ መደገፊያ ሊሆን አይችልም። ስለዚህ የትኛውንም ክፉ ቀንና ክፉ ጊዜ እያሳለፍሽ ከሆነ ለብቻሽ ተጋፈጪው። ማንንም ቁጭ ብለሽ አትጠብቂ። ሰው አግዞሽ ረድቶሽ ደግፎሽ እንኳን ይህን ክፉ ቀንሽን ብታልፊው ሁሌም ቢሆን ከሰዎች ድጋፍ ልትላቀቅ አትችይም። በራስሽ ማለፍና መሻገር ከቻልሽ ግን ሁሌም ቢሆን ምንም ነገር ቢገጥምሽ በጥንካሬና በበራስ መተማመን አሸንፈሽ እንደገና መነሳት ትችያለሽ። ስለዚህ ተኝተሽ አታለቃቅሽ። ከዛሬ ጀምሮ ብድግ ብለሽ ቆሚና እንደውም ለችግርሽ እንደገና ሞክረኝ ብለሽ ለብቻሽ ተፋለሚ። ብቻሽን አሸንፊ።